ይስጥልኝ የተከበራችሁ የኑሮ በዘዴ ለሴቶች የዩቲዩብ ቻናል ተከታታዮች፣ በዛሬ መሰናዷችን ብጉር ማጥፊያ ቀላል ውህደቶችን ይዘንላችሁ መጥተናል። አብራችሁን ቆዩ። በፊታችን በደረትና በጀርባ ቆዳችን ላይ ከአስፈላጊ መጠን በላይ የሆነ ቅባት ሲከማችና ወዝ ሲፈጠር የቆዳችን ጥቃቅን ቀዳዳዎች ይደፈራሉ። በዚህ ጊዜ በቆዳችን ቀዳዳ መውጣት የሚገባው ቆሻሻ መውጣት ስለማይችል በቆዳችን ላይ እብጠት እንዲፈጠር ያደርጋል። ከዚህ በተጨማሪ በቆዳችን ላይ ያለው ባክቴሪያ ቆዳን እንዲቆጣ እብጠትም እንዲከሰት ያደርጋል። ብጉርን ለመቀነስ ምን ማድረግ ይገባናል? ብጉር ለማጥፋት ከሚከተሉ ዘዴዎች አንዱ ወይም የተወሰኑትን መጠቀም ይችላሉ። ቆዳችን በአይን የማይታይ ትናንሽ ቀዳዳዎች አሉ። ከቀዳዳዎቻችን ስር ፎሊክሲስ የሚባል ትንንሽ ከረጢት መሰል ነገሮች አሉ። ከነዚህ ፎሊክሲስ ቆዳችንን ስር የሚመረተው ወዝ ወደ ቆዳችን እንዲደርስ ያደርጋል። ብጉር የሚፈጠረው እነዚህ ፎሊክሲስ በተለያየ ምክንያት በሞት ቆዳ ወይም በወዝ ሲጎዱ እና ወዛቸው ከቆዳችን ስር ሲከማች ነው። ብጉር ያለበት ሰው ማድረግ ያለበት ነገር ደግሞ በተቻለ መጠን ብጉርን ማፍረጥ የለብንም። ብጉር ካፈረጥነው ጠባሳ ይፈጥራል። ፊታችንንም መነካካት የለብንም። ፊታችንን በምንነካካበት ጊዜ እጃችንን ንጹህ መሆን ያለበት። የእንስሳት ተዋጽኦ የሆነው ወተት፣ እርጎና ቅቤ የመሳሰሉ ምግቦችን በብዛት አለመመገብ። ስኳርና በስኳር የሚሰሩ ምግቦችን፣ ኬክ፣ ኩኪስ፣ ለስላሳ መጠጥን በተቻለ መጠን ከምግባችን ውስጥ መቀነስ አለብን። ብጉር በአንድ ጊዜ አይጠፋም። ስለዚህ ታግሰን ቆዳችንን ረዘም ላለ ጊዜ መንከባከብ ይኖርብናል። ብጉር ያለበት ሰው መመገብ ያለበት የምግብ አይነት አለ። በብዛት ፍራፍሬ፣ ጥራጥሬና አትክልቶችን መመገብ ጤናማ ቆዳ እንዲኖረን ያደርጋል። በተለይ ደግሞ ቢጫ ወይም ብርቱካን አይነት ቀለምን ያላቸው እንደ ካሮት፣ ብርቱካን ያሉ አትክልቶችን፣ ቲማቲም፣ እንደ ባቄላ፣ አተርና ሽምብራ ያሉ ጥራጥሬዎችን፣ አረንጓዴ ቅጠል ያላቸው ጎመንና ቆስጣ መመገብ ለቆዳችን ጤና ከፍ ያለ ጥቅም ይሰጣል። ለሰውነት ሆርሞን መለዋወጥ ምክንያት የሆኑ ነገሮች በሚኖሩበት ወቅት ጉርምስና፣ እርግዝና፣ የሴቶች የወር አበባ ውህደት ከመከሰቱ ከ2 ከ5 ቀን በፊት ያሉት ቀናቶች የተወሰኑ መድኃኒቶች የሚወስዱ ከሆነ እንደ ሮጅን፣ ሊስቴም እና ስትሮይድ፣ በቆዳ ላይ የሚቀቡ ዘይት ወይም ግሪሲሊን የሆኑ ነገሮች፣ የተወሰኑ የመዋቢያ ቅባቶች በቤት ውስጥ የሚከሰት በቆዳ ላይ ፍትጊያና ግፊት የሚያሳድሩ ናቸው። ብጉር የሚያባብሱ ነገሮች ለምሳሌ በጉርምስና ወቅት እንደ ሮጅን፣ እርግዝና፣ ብጉር እና የተለያዩ መድኃኒቶች መውሰድ፣ እንደ ሮጅን፣ ሊቲየም እና ስትሮይድ፣ የተወሰኑ ምግቦችን፣ የእንስሳት ተዋጽኦ የሆኑ ምግቦችን እንዲሁም ኃይል ሰጪ ብዛት ያላቸው ምግቦች መጠቀም። ሌላኛው ደግሞ ጭንቀት ነው። ስለ ብጉር መነሻና ማድረግ ያለባቸው ነገሮች ይህን ያህል ካልኳችሁ ደግሞ በቤት ውስጥ እንዴት ማጥፋት እንደምንችል እንጠቁማችሁ። አንደኛ፣ የማርና የሎሚ የፊት ማክስ። አንድ የሾርባ ማንኪያ ንጹህ ማር ከአንድ የሻይ ማንኪያ የሎሚ ጭማቂ ጋር በደንብ እናቀላቅላለን። ፊታችንን ከታጠብን በኋላ ውህደቱን ፊታችንን እንቀባዋለን። ውህደቱን ለ1 ሰዓት ፊታችን ላይ መተውና ከ1 ሰዓት በኋላ ለብ ባለ ውሃ ብቻ ፊታችንን መለቃለቅ። ሎሚው በብጉር ምክንያት ፊታችን ላይ የወጣውን ጠባሳ ያደበዝዘዋል። ሁለተኛ፣ የቲማቲምና የሬት አሎቬራ ማር። 2 የሾርባ ማንኪያ የቲማቲም ጁስ ወይም ቲማቲም ከትፈን መጭመቅና ማላም። 1 የሾርባ ማንኪያ የሬት ጁስ በጎድጓዳ ዕቃ ውስጥ ጨምሮ በደንብ መቀላቀል። ፊታችንን ከታጠብን በኋላ ውህደቱን ፊታችንን እንቀባዋለን። ውህደቱን ለ30 ደቂቃ ፊታችን ላይ መተው። ከ30 ደቂቃ በኋላ በቀዝቃዛዋ ብቻ ፊታችንን መለቃለቅ። ሬት ወይም አሎቬራ በብጉር ምክንያት ፊታችን ላይ የሚወጡ ጠባሳዎችን ያደበዝዛል። ሌላኛው አማራጭ 1 ቲማቲም፣ 2 የሻይ ማንኪያ ስኳርና 2 የሻይ ማንኪያ ማር፣ 1 መለስተኛ የቡና ሲኒ። በመጀመሪያ የፊታችን የቆዳ ቀዳዳዎች መከፈት ስላለባቸው ፊታችንን ሞቅ ባለ ውሃ እንፋሎት መታጠብ አለብን። ቲማቲሙ የቆረጡትን በሲኒ ላይ ጨምቁታል። ጭማቂው ላይ ቅድሚያ ስኳር ቀጥሎ ማር ይጨምሩና ያዋህዱታል። ቀጥሎም ውህደቱን ፊቱ ላይ በስሱ ይቀቡታል። ለ2 ደቂቃ በዝግታ ያሹታል። ለተጨማሪ 2 ደቂቃዎች ደግሞ ባሉበት ይተውታል። በአጠቃላይ ከ4 ደቂቃ በኋላ በቀዝቃዛ ይታጠቡት። ይህ ውህደት ለቲማቲም ከሆነ ከላይ ስለተጠቀሱት ውህደቶች አለርጂ ከሆኑ እንዲጠቀሙት አይመከርም። ሶስተኛ፣ የእንቁላልና የፓፓያ ማር። የአንድ እንቁላል ነጩ ክፍል ብቻ ለይተን በጎድጓዳ ውሃ ውስጥ መጨመር። ግማሽ ኩባያ ፓፓይና 1 ሾርባ ማንኪያ ንጹህ ማር እላዩ ላይ ጨምሮ በደንብ መቀላቀል። ፊታችንን ከታጠብን በኋላ ውህደቱን ፊታችንን እንቀባዋለን። ውህደቱን ለ30 ደቂቃ ፊታችን ላይ መተው። ለ30 ደቂቃ በኋላ ለብ ባለ ውሃ ፊታችንን መለቃለቅ። አራተኛ፣ የእርድና የእርጎ ማር። በጎድጓዳ ሳህን ውስጥ 1 የሻይ ማንኪያ እርድ፣ 1 የሾርባ ማንኪያ እርጎና 1 የሻይ ማንኪያ ማር በደንብ መቀላቀልና ፊታችንን መታጠብ። ከዛም በኋላ ውህደቱን ፊታችን ላይ እንቀባዋለን። ውህደቱን ለ30 ደቂቃ ፊታችን ላይ መተው። ከ30 ደቂቃ በኋላ ለብ ባለ ውሃ ብቻ ፊታችንን መለቃለቅ። የፊት ማስክን ስንቀባ ማታ ከመተኛታችን በፊት ቢሆን ይመረጣል። ለውጥ ለማየት እነዚህ የፊት ማስኮች ቢያንስ በሳምንት 3 ቀናት ለተከታታይ ጊዜ መጠቀም አለብን። የፊት ማስክን ስናደርግ ከዓይናችን ስር ያለውን ለስላሳ ቆዳ መንካት የለበትም።